ትላንትና ኤምአይቲ በነፃ መግባት የምትችሉበትን ዜና ይዤላችሁ መጥቼ ፖስት አድርጌላችሁ ነበር። በዛ መሰረት ኮሜንት ሴክሽን ጋ ገብቼ ሳይ በጣም ብዙ ሰው ኤምአይቲ መግባት ከባድ ነው፣ ኤምአይቲ መግባት አይቻልም የሚሉ ብዙ ኮሜንቶችን አይቻለሁ ነው። በዛ መሰረት ለነግራችሁ የመጣሁት ተስፋ የሚያስቆርጥ መልስ ይዛችሁ ከተነሳችሁ ተስፋ የሚያስቆርጥ መልስ ነው የምታገኙት። ገባችሁ አይደል? ኤምአይቲ መግባት አይቻልም ብላችሁ ከምትነሱ ኤምአይቲ እንዴት አድርጌ መግባት እችላለሁ፣ ኳሊፊኬሽኑ ምንድነው፣ እስኪ ቼክ ላርግ ብላችሁ ተነሱ። so that you can go out and answer those questions። መግባት እንደምትችሉና እንደማትችሉ፣ ምን እንደሚያስፈልጋችሁ፣ ምን እንደሚጎላችሁ፣ የሚጎላችሁን ነገር ማሳካት ትችላላችሁ የሚለውን ነገር ሁላ ማወቅ ትችላላችሁ። አንድና አንድ ነገር ሁሌም የሆነ ነገር ፈልጋችሁ ስትነሱ disempowering answer ጥያቄ ይዛችሁ አትነሱ። just if you're asking disempowering questions, you're not gonna find empowering answers. okay እንዴት አድርጌ መግባት እችላለሁ፣ ለመግባት መስፈርቱ ምንድነው የሚለውን ይዛችሁ ተነሱ ልላችሁ ነው ባጭሩ። ኦኬ ሪጀክት ለመደረግ አትፍሩ። አፕላይ አድርጉ። ለምትፈልጉት ስራ መግባት ለምትፈልጉበት ኮሌጅ አፕላይ አድርጉ። ሪኳየርመንቶቹን አንብቡ and then ራሳችሁን ወደ እነዛ ሪኳየርመንቶች ለማስጠጋት ሞክሩ። ኦኬ I hope that makes sense you guys። ፎሎ ካላደረጋችሁኝ ፎሎ፣ ላይክ እና ደግሞ ሼር አድርጉት ለሌሎች ሰዎች። ባይ